ፎር ኤግዛምፕል እዚህ ጋር መታችሁ ስታዩት ዴይሊ ካንድል አይ ቲንክ ሰኞ ነው ዛሬ። ይሄ ቀን ሰኞ ነው። እዚህ አካባቢ የሆነ ሌቨል አለ፣ ሬዚስታንስ ሌቨል። እዚህ ጋር መታችሁ ስታዩ ዊክ አድርጎ ነክቶ ነበረ። እዚች ጋም እሁድ የተፈጠረች ነገር ነች። ዛሬም እዛች ኤሪያ ላይ ነክቶ ሪጀክት እያደረገ ነው። ይሄ ራሱ አንድ ማሳያ ነው። ይሄ ዴይሊ ወደ ላይ ዊክ አፕ አድርጓል። ለሚቀጥለው ጊዜ እስከ ማታ ወደ ታች መሄዱን ሊቀጥል ይችላል ብለን እናስባለን። ወደ 4 ሃወር ታይም ፍሬም ዝቅ ስንል ይሄ ሬዚስታንስ ወደ ላይ አጀስት እናደርጋለን። 4 ሃወር የመጀመሪያው ሬድ ቦዲ ነበረ። ይሄኛውም ሬድ ቦዲ ነው፣ ግን ተለቅ ያለ ሞመንተም ካንድል ነው። ይሄ የአሁኑ ካንድል ደስ የሚለው ይሄ ዊክ ፊል አለ፣ ዊክ ኤሪያ ትተዋል ማለት ነው። ሶ የሚቀጥለው 4 ሃወር ወደ ላይ ዊክ አፕ ካደረገ በኋላ እንደገና ዞሮ እቺን ዊክ ፊል አድርጎ ከዛም ወደ ታች ሊቀጥል ይችላል። ቅድም እንዳልነው ዴይሊም ኦልሬዲ ወደ ላይ ዊክ አፕ ስላደረገ ወደ ላይ የሚመለስበት ምንም ብዙ ምክንያት የለውም። ግን ዝቅ ብለን አንድ 1 ሃወር ላይ በምናይበት ጊዜ 1 ሃወር እዚች ጋር ሰፖርት ነበረ ከዚህ በፊት። ዛሬም እሷ ላይ ከደረሰ በኋላ ለመስበር ሞክሯል 2 ጊዜ። የመጀመሪያውን ሞክሮ ነበር፣ ወደ ላይ ተመልሶ ተዘጋ። ይሄኛው በጣም ሄዶ ነበር፣ ግን ተመልሶ እዛው የተከፈተበት ኦፕኒንግ ፕራይስ አካባቢ ተዘጋ ማለት ነው። ይሄ ሪጀክሽን ካንድል ነው። በታች በኩል ሪጀክት አደረገ ማለት ፕሮባቢሊቲ ወደ ላይ የመሄድ ነው። ሶ ኮንፍሊክቲንግ ኢንፎርሜሽን ነው ያለው እዚህ ጋር። 4 ሃወር ዊክ ፊል ነው ብለናል፣ ወደ ታች እንደሚሄድ ነው የጠበቅነው። ዴይሊ ላይም ግን 1 ሃወር ወደ ላይ የመሄድ ነገር እያሳየ ነው። አያችሁት? ሞመንተም ካንድል፣ በጣም ትልቅ ካንድል፣ አነስ ያለ ካንድል፣ በጣም አነስ ያለ ካንድል። ያ ማለት ሪቨርስ የማድረግ እንትን እያሳየ ነው። ስለዚህ እንዲህ በኮንፍሊክት በሚያደርግበት ጊዜ ቁጭ ብለን ኮንፊርሜሽን መጠበቅ አለብን። አንገባም። ወደ ታች እንዳንገባ ኦልሬዲ ሪጀክሽን አለ እዚህ ጋር። ወደ ላይም ደግሞ እንዳንገባ የፕራይሱ ሞመንተም በጣም ወደ ታች ስለሆነ እቺን የመጀመሪያ ትንሽ አረንጓዴ ካንድል ብቻ ስላየን ብለን ወደ ላይ አንገባም። ሶ መጠበቅ ነው የሚሻለው። 30 ሚኒትም ቡሊሽ ነገር ነው፣ 15 ሚኒት ቡሊሽ ነገር ነው። ሶ ዝም ብለን ብንጠብቅ ኔክስት እያደረግን በነገራችን ላይ ይሄ ኤንዋይኤስኢ 9 ሰዓት ኤኤም 9 ተኩል ምናምን ላይ አካባቢ ነው ያለው። ቮሊዩም ታይም ነው። እንዲህ አይነት ሴታፕ ቮሊዩም በጣም ሲኖር ብቻ ነው የምንወስደው። ሶ እንደምናየው አሁን እዚህ ጋር የመጀመሪያው ቀይ ካንድል ሰታናለች። 4 ሃወር ላይ ተመልሰን ስናይ ዊክ አፕ አድርጓል። ይሄ ወደ ላይ ይሄድ ነው የላይኛው ዊክ ሊሆን ይችላል። አሁን ዞረን ፍሊፕ አድርገን ወደ ታች የምንሄድበት ፕሮባቢሊቲው በጣም ሰፊ ነው። ስቲል ግን ምንም ኮንፊርሜሽን የለም። ኔክስት እናደርጋለን። 2ቴ ወደ ታች ሄዶልናል። ጥሩ ነው። 30 ሚኒት አልተዘጋም፣ ግን አትሊስት 30 ሚኒት መዘጋት አለበት። ይሄ ሰዓት እንጨርሰው እስቲ። ኔክስት እናደርገው። እንዲህ ሆኖ ተዘግቷል። 1 ሃወር ላይ መተን ስናይ 1 ሃወር ተዘግቷል። 4 ሃወር የምንፈልገውን አፐር ዊክ ሰርቶ ወደ ታች ፍሊፕ አድርጓል። ዊኩ ፊል አልተደረገም ስቲል። ይሄ ሊሞላና ከዛም ልናልፍ እንችላለን። 1 ሃወር ቅድም ሪጀክት አድርጎ ነበር። አሁን ሪጀክሽን ኤሪያው ላይ ተመልሶ ተዘግቷል። ያ ማለት ወደ ታች የመሄድ ጉልበቱ አለ ማለት ነው። 30 ሚኒት ላይ ተመልሰን ስናየው እዚች ጋር ሰፖርት ነበረች። የአሁኑ 30 ሚኒት ካንድል ከሰፖርቱ አልፎ ዝቅ ብሎ ተዘግቷል። ሶ ብሬክ ኤንድ ክሎዝ ቢሎው ስለሆነ አሪፍ ነገር ነው። እዚች ጋር ሌላ ሌቨል አለ። ወደ ግራ መታችሁ ካያችሁ ስትሮንግ ሰፖርት ነበር ከዚህ ወደ ላይ ማለት ነው። ሶ ይሄ ሌቨል እናደርጋለን። ዊክ ፊላችን የ4 ሰዓቱ እቺ ነች። ሶ ታርጌታችን እቺ ነች። ኢንትሪ አሁን ጥሩ ኢንትሪ እንፈልጋለን። 50 ሚኒትም እንደዛው ተዘግቷል። አያችሁ። ስለዚህ አሁን ዊኩ ኦልሞስት ፊል ተደርጓል፣ ግን እቺን የቀረችውን ግራብ ማድረግ ከቻለን ጥሩ ኢንትሪ ካገኘን እንፈልጋለን። አሁን በዚሁ እንዳንገባ ለስቶፕ ሎስም ያስቸግራል። የተወሰነ መታገስ አለብን። እስቲ 50 ሚኒት ኔክስት ካደረግኩት እቺ 50 ሚኒት ወደ ላይ ተመልሳ ዊክ አፕ አድርጋ ተመልሳ እዚሁ ኦፕኒንግ ፕራይስ አካባቢ ተዘግታለች። ይሄ ምን ያሳያል? ብሬክ ኤንድ ሪቴስት ማለት ትችላላችሁ። ብሬክ አውት ትሬድ የምታደርጉ ልጆች መጀመሪያ ፕራይስ ሰፖርት ነበር፣ ሰፖርቱን ብሬክ አድርጓል። እቺ የአሁኗ ደግሞ ሪቴስት ነች። በቃ ሶ አሁን ከዚህ በኋላ ዊክ አፕ አድርጎ በትንሹ ዊክ አፕ አድርጎ እነዚህን ሎ ብሬክ ካደረገ በቀላሉ ወደዚህ ይሄዳል ብለን መጠበቅ እንችላለን። ኦኬ ሶ ስሎሊ ብናስጀምሮ እና ፔንዲንግ ኦርደር ማስቀመጥ እንችላለን። አሁን ዊክ አፕ
ኦኬ አፐር ዊክ ሰርቶልናል ኦልሬዲ። ሶ ሴል ስቶፕ ብናስቀምጥ ሴል ስቶፕ ይሄ ሌቨል እንዳወዛግበን ወደ ላይ ልውሰደው እና ሴል ስቶፕ ወስጃለሁ። ስቶፕ ሎሴን እዚህ አካባቢ ሴፍሊ አደረግኩኝ። ትሬዱ የምንገባው እነዚህ ሁለቱም ሎው ብሬክ ሲደረጉ፣ ይሄም ብሬክ ሲደረግ በቂ ሊሆን ይችላል፣ ግን ተቀራራቢ ስለሆኑ ሁለቱንም ሎው ብሬክ ስናደርግ መግባት እንችላለን። ከዛ ቲፒያችንን ከዊክ ፊሉ ትንሽ ዝቅ ብለን ማድረግ እንችላለን። አረንጓዴው ላይን ቲፒያችን ነው። ቲፒያችን አረንጓዴው ላይን ነው። የፎር ሃወር ዊክ ፊል ቅድም ያልነው ይሄ ዊኩ ጫፉ እዚች ጋ ነው። ከዛ ዝቅ ብለን ያስቀመጥነው እኛ ዊክ ፊሉ ላይ ብሬክ ኢቭን መሄድ እንችላለን የምንፈራ ከሆነ፣ አሊያ ግን መታገስ እንችላለን። እንዲህ አድርጌ አክሴፕት አደርገዋለሁ። ከዛ ስሎሊ ራን ብናደርገው ይኸው ትሬዱን ገብተነዋል። ዊክ ፊል አድርጓል መሰለኝ ኦልሬዲ፣ ትንሽ ይቀረዋል። ዊክ ፊል አላደረገም። እዚህ ጋር እንደምታዩት ቲፒውን ስማሽ አድርጓል ማለት ነው። ከዚህም ወደ ታች ሊቀጥል ይችላል። አሁን ምንድን ነው ያደረግነው? ሃየር ታይም ፍሬም ላይ ስትሮንግ ቦዲ ያለው ካንድል፣ ነገር ግን ዊክ ፊል ደግሞ ያለው ካንድል ፈልገን አገኘ ነው። ስሞለር ታይም ፍሬም ላይ ወረድ ካለም በኋላ ደግሞ ኢንትሪያችን የት እንደምንገባ ፈልገን ከዛ እንገባለን ማለት ነው። ይሄ ነው ቶፕ ዳውን አናሊሲስ ማለት። ኤዘር ትልቁን ታይም ፍሬም 4 ሃወር እናደርግና 30 ደቂቃ እና 15 ደቂቃ ላይ ደግሞ ኢንትሪ እንፈልጋለን። ወይ ደግሞ 1 ሃወርን እንደ ትልቅ ታይም ፍሬም ወስደን 15 ሚኒትን ደግሞ እንደ ኢንትሪ ታይም ፍሬም ወስደን ኢንትሪ መፈለግ እንችላለን። ቶፕ ዳውን አናሊሲስ በዚህ መልኩ በቀላሉ መስራት እንችላለን።